ሰላም ሰላም ቤተሰብ እንኳን ደህና መጣችሁ። ዛሬ የሰራሁት ደግሞ ፓንኬክ ነው። ፓንኬክ ያዘጋጀሁት 2 እንቁላል ተጠቅሜያለሁ። 2 እንቁላሌን በደንብ አድርጌ መታና ከዛ በኋላ ስኳሬን እጠቀማለሁ። ስኳሩንም በደንብ አድርጌ ምትታረገዋለሁ ቤተሰብ እንዲዋህድልኝ። እንደዚህ አድርጋችሁ ምትት ታረጉታላችሁ። በጣም ነው የሚጣፍጠው ፓንኬክ። ለቁርስ በጣም በፈጣን ይደርሳል። ለትምህርት ቤት ለልጆች ለምሳቃ በጣም አሪፍ ነው። ቤተሰቦች ተጠቀሙት። ከዛ ዘይት እጨምራለሁ። ዘይቴንም እንደዚህ ትንሽ መታ አረጋለሁ። እዚጋ ወተት ቫኒላ አዘጋጅቻለሁ። ቫኒላዬን እንደዚህ ጨምር አረጋለሁ። ቫኒላ እንትኑ የወረቀቷን ነው የተጠቀምኩት እኔ። ያንን ካዋሃድኩ በኋላ ወተት ነው የምጨምረው። ወተት 1 ብርጭቆ ተጠቅሜያለሁ። ወተቴንም እንደዚህ ከመታው በኋላ ጨው ትንሽዬ ጨምሬያለሁ። ላይክ ሰብስክራይብ እያረጋችሁ ቤተሰብ ያው ዱቄቴ እንደዚህ ጨምሬ እንደዚህ መተዋለሁ ማለት ነው። ከዚህ ሁሉንም በደንብ አድርገን እናገናኝና እናዋህዳለን። ከዛ ባኪንግ ፓውደር እንዴት የካርቶን የሆነ የተጠቀምኩት እሷን 1 ማንኪያ እጠቀማለሁ። እሱን በደንብ አድርጌ እንደዚህ ያገናኘውና ያው እንደዚህ መልኩ በጣም ሳይወፍርም ሳይቀጥንም እንዲህ ቆንጆ አድርገን አዘጋጅተን ከዛ መጋገር ነው ቤተሰብ። ያው እንደዚህ ጋግራለሁ። እንደዚህ ከለሩ አያምርም? በጣም ነው የሚያምረው። እንዲህ እያረኩ ጋገርኩኝ። በጣም ይጣፍጣል። በጣም ያው እዚህ ጋር ሲራፕ አድርጌያለሁ። የስትሮበሪ ሲራፕ ነው የተጠቀምኩት። ማርም ቸኮሌትም መጠቀም ትችላላችሁ እናንተ በምትወዱት። እንዲህ በጣም ያምራል። ይኸው እዚህ ጋር እየበላን ነው እየቀመስነው ነው። ስለተከታተላችሁኝ አብራችሁኝ ስለሆናችሁ ስለምታበረታቱኝ በጣም አመሰግናለሁ። ላይክ ሰብስክራይብ ኮሜንት ሼር እያረጋችሁ አበረታቱኝ። መልካም ጊዜ ይሆንላችኋል።